እዚህ ቪዲዮአችን እንግዲህ የምንመለከተው ስለ ሪያል ማድሪድ ፕሮጀክት ነው የምንመለከተው። እንዲሁም ደግሞ ከአርሰናል ጋር የተያያዘ ከፒኤስጂ ጋር እንዲሁም ደግሞ ከሊቨርፑል ጋር የተያያዘ ዝውውሮችን የምንመለከት ነው የሚሆነው ማለት ነው። እስከ መጨረሻ አብራችሁ እንድትቆዩ እንጋብዛችኋለን። ቻናላችን ሰብስክራይብ እና ላይክ አድርጉ ማለት ነው። እስካሁን ቤተሰብ ካልሆናችሁ ሰብስክራይብ እንድታደርጉ ጋብዛችኋለን ማለት ነው። በየቀኑ አዳዲስ ቪዲዮዎችን አዳዲስ ዝውውሮችን የምታገኙበት ይሆናል ማለት ነው። ሪያል ማድሪድ በዚህ በዘንድሮ ወይም ደግሞ በዚህ ውድድር ጊዜ እንግዲህ በጣም እድለኛ ከተባሉ ክለቦች አንዱ ሆኗል ማለት ነው። አብዛኛው ተጫዋቾች እንግዲህ ሪያል ማድሪድ ሲመጡ እንግዲህ በነፃ ዝውውር ነው የተቀላቀሉት ማለት እንችላለን ማለት ነው። ከማንቸስተር ሲቲ በርናርዶ ሲልቫን እንግዲህ ውሉ ሲጠናቀቅ እንግዲህ በነፃ አስፈርሙት እንግዲህ በርናርዶ ሲልቫን እንግዲህ ወደ ሪያል ማድሪድ እንግዲህ ሄደዋል። ከሱም ባለፈ ደግሞ ኢብራሂም ኮናቴ ደግሞ በነፃ ዝውውር የሪያል ማድሪድ ተቀላቅሏል ማለት ነው። በነፃ ዝውውር ተቀላቀለ። ከዛ በሱም ሳያበቃ እንግዲህ የቼልሲው እንግዲህ ተጫዋች እንግዲህ ማርኮ ኩኩሬላ ደግሞ የቼልሲው ንብረት ሆኗል ማለት ነው። እንግዲህ በጣም በዚህ ዘንድሮ ጊዜ እንግዲህ በአዲስ አሰልጣኝ እንዲሁም በአዲስ ፕሮጀክት ነው እንግዲህ የመጡት ማለት ነው። እነኚህ ተጫዋቾች እንግዲህ ሲያስፈሩ በጣም ዋነኛው ዓላማቸው እንግዲህ በዚህ ውድድር ዘመን እንግዲህ ዋንጫውን እንግዲህ ማሳካት ነው ማለት ነው። ይህንም እንግዲህ ሁነኛ ይሆናል ወይም ደግሞ ዋንጫውን እንግዲህ ለማሳካት እንግዲህ እነኚህ ተጫዋቾች እንግዲህ ሲያስፈርሙ እንግዲህ በአዲስ አሰልጣኝ በጆዜ ሞሪኒዮ እንግዲህ በዚህ አሰልጣኝ እንግዲህ ዋንጫውን ያሳካሉ ብሎ እንግዲህ ታምኖባቸዋል ማለት ነው። በጣም የሚገርመው ነገር ደግሞ እነዚህ አሰልጣኝ እንግዲህ በድጋሚ ናቸው የሪያል ማድሪድ እንግዲህ የተረከቡት ማለት ነው። አም ስፔሻል የሚሉ አሰልጣኝ ናቸው። የምር እኔ የተለየው ነኝ ነው የሚሉ አሰልጣኝ ናቸው እና ዘንድሮ እንግዲህ ይህንን የዋንጫ እንግዲህ ለማሳካት እንግዲህ ከፊታቸው ምንም ነገር እንደማይቆም ይጠበቃል ማለት ነው። ስጋቱ ቢኖር እንግዲህ ቪኒሲየስ ጁኒየር እንግዲህ ውሉ ሊጠናቀቅ እንግዲህ አንድ አመት ቢቀረውም እንግዲህ ደሞዝ እንግዲህ ከኤምባፔ ጋር እንግዲህ እኩል ይሆንልኝ የሚል ጥያቄ እያቀረበ ይገኛል ማለት ነው። ቪኒሲየስ ጁኒየር እንግዲህ በዚህ እንግዲህ በሪያል ማድሪድ ቤት ውሉ ለማራዘም እንግዲህ ካራዘሙለት እንግዲህ ደሞዙን እንግዲህ ከፍ እንዲያደርጉለት እና ከኤምባፔ ጋር እኩል እንዲሆን ይፈልጋል ማለት ነው። እንግዲህ ቪኒሲየስ ጁኒየር ወደ ሪያል ማድሪድ ካልቆየ እንግዲህ አንድ አመት ይቀረዋል ማለት ነው። ውሉ ካላራዘሙለት እንግዲህ ወደሚቀጥለው እንግዲህ ወደ አርሰናል ወይም ደግሞ የተለያዩ ተጫዋቾችን ይሆናል ማለት የሚመለከተው ማለት ነው። በጣም የሚገርም ተጫዋች በጣም ፈጣን የሆነ ድሪብሉ በጣም አሪፍ እና በጣም የባርሴሎና ላይ ያገባውን ግብ እንግዲህ ሁላችንም የምናስታውሰው ነው። እንዲሁም ደግሞ ወርልድ ካፕ ላይም እንግዲህ ያሳየው አቋም በጣም ምርጥ አቋም ነው እና በጣም ድንቅ የሆነ ተጫዋች ማለት እንችላለን ማለት ነው። ነገር ግን ውሉ ሊጠናቀቅ ስለሆነ እንግዲህ ጥያቄዎችን ወይም ደግሞ የተለያየ አስተያየቶችን እየቀረቡበት ይገኛል ማለት ነው። ከአርሰናል ጋር ስሙ የተያያዘ ይገኛል። የዚህ ተጫዋች እንግዲህ 35 ሚሊዮን ፓውንድ እንግዲህ 135 ሚሊዮን ፓውንድ እንግዲህ ተለጥፎበታል። ይህ እንግዲህ አርሰናል ይህንን ብር መክፈል ከቻለ እንግዲህ ተጫዋቹን እንግዲህ መውሰድ ይችላል ተብሏል ማለት ነው። ከነ አንድ አመት ቢቀረውም እንግዲህ መውሰድ እንደሚችል ተነግሮታል። ነገር ግን አርሰናል ይህንን ተጫዋች እንግዲህ የመውሰድ ወይም ደግሞ ተጫዋቹን ወደ ክለባቸው እንግዲህ ለማምጣት ምንም ገና እያጣሩ ይገኛሉ ማለት ነው። ተጫዋቹም እንግዲህ ውሉ ከተጠናቀቀ በኋላ የፈለገውን ክለብ የመቀላቀል ፍላጎት እንደተሰጠው እየተነገረ ይገኛል ማለት ነው። ጆዜ ሞሪኒዮ ይሄንን እንግዲህ ቪኒሲየስ ጁኒየርን በክለባቸው ያቆዩታል የሚለው ነው የሚታሰበው። ምክንያቱም መቼም እንደማይለቁት ነው የሚጠበቀው ማለት ነው። ምንም እንኳን ዙቢሜንዲን እንግዲህ ቢያስፈርሙም እንግዲህ ያ ተጫዋች ደግሞ ከቪኒሲየስ ጁኒየር ጋር ያጣምሩታል ነው የሚለው። ቪኒሲየስ ጁኒየርን እንግዲህ ጆዜ ሞሪኒዮ መቼም እንደማይለቁት ነው። እሱ አንደኛ ወይም ደግሞ ቤስት 11 ውስጥ እንደሚገባ ነው የሚጠበቀው ማለት ነው። በዚህ ውድድር እንግዲህ ቪኒሲየስ ጁኒየር ከሪያል ማድሪድ ከለቀቀ እንግዲህ የተለያዩ ክለቦች ይፈልጉታል ማለት ነው። ነገር ግን አዲሱ አሰልጣኝ እንግዲህ ይህንን ተጫዋች የሚለቁ አይመስሉም። እሱም እንግዲህ አንደኛው ነህ ብለውታል ማለት ነው። ነገር ግን ከክለቡ ጋር እንግዲህ ያለመስማማት ወይም ደግሞ ከደሞዝ ጋር የተያያዘ ነገር ቢገጥመው እንግዲህ እንደሚለያይ እንግዲህ ይጠበቃል። ሆኖም ግን አሰልጣኙ እንደማይለቁት ነው እንግዲህ የተናገረ የሚገኙት። ሪያል ማድሪድ እንግዲህ በተከላካዩም እንዲሁም ደግሞ በመሃሉ እንግዲህ በበርናርዶ ሲልቫ እንግዲህ አጣምሮ እንግዲህ በጣም ድንቅ የሆነ ግንባታን እየሰሩ ይገኛሉ። እነኚህ አሰልጣኝ እንግዲህ በድጋሚ ሪያል ማድሪድን ሲረከቡ እንግዲህ ዋንጫውን እንግዲህ ለማምጣት ነው አላማቸው እና በኢብራሂም ኮናቴ ተከላካዩ ያደርጉታል። ኢብራሂም ኮናቴ እንግዲህ በደሞዝ ምክንያት ወይም ደግሞ ከሊቨርፑል ጋር አለመስማማቱ እንግዲህ በነፃ ዝውውር እንግዲህ ሪያል ማድሪድ እንዲቀላቀል አድርጎታል ማለት ነው። ከዚህ በፊት ከሊቨርፑል ቤት እንግዲህ አሌክሳንደር እንደሄደ ይታወቃል ማለት ነው።
አርኖ እንግዲህ ወደ ሪያል ማድሪድ ከሄደ በኋላ እንግዲህ ውሉ እንግዲህ ኢብራሂም ኮናቴ ደግሞ ወይም ደግሞ አለመስማማት ሲገጥመው እንግዲህ ወደ ሪያል ማድሪድ በነፃ ቀና ኩኩሬላ ደግሞ እንግዲህ እሱም ደግሞ ከቼልሲ ጋር እንግዲህ አለመስማማት እንግዲህ የምታደርጉት ነገር ልክ አይደለም ወይም ደግሞ የተጫዋች ሽያጭ ልክ አይደለም በሚል እንግዲህ ከክለቡ ጋር እንግዲህ ከማናጀሮች ጋር ተጣልቶ እንግዲህ ቀጥታ ወይም ደግሞ የሌላ ክለብ እንዲቀላቀል እንግዲህ ፍቃድ ተሰጥቶት እንግዲህ እሱም ደግሞ ወደ ሪያል ማድሪድ እንደተቀላቀለ የምናስታውሰው ነው ማለት ነው። ኩኩሬላ ባደረጋቸው ጨዋታዎች በዓለም ዋንጫው እንግዲህ ሁሉንም ጨዋታዎች ቤስት ነበረ። 11 ቤስት ውስጥ ነበረ። እንዲሁም ደግሞ በቼልሲ እንግዲህ ያሳየው አቋም በጣም ምርጥ አቋም ነበረ። በቀኝ መስመር ይጫወታል ወይም በግራ መስመር እየተነሳልኝ የሚጫወት ተጫዋች ምርጥ ተጫዋች ነው እና በዓለም ዋንጫው በዚህ በኦያርዛባል እንግዲህ ያደረገለት አሲስት አስቆጥሮ ነበር እና በዓለም ዋንጫው እንግዲህ በጣም ምርጥ አቋሙን እንዳሳየበት የምናስታውሰው ማለት ነው። ሪያል ማድሪድ ግን ይህን ተጫዋች ከዓለም ዋንጫው ወይም ደግሞ ከዓለም ዋንጫው በኋላ ልግዛው የሚል ደግሞ በእርግጠኝነት እየወደደበት እንደነበረ የሚታወቅ ነው እና የማንቸስተር ሲቲው ደግሞ እንግዲህ መሀል ላይ ያደረጉት እንግዲህ በጣም ድንቅ የሆነ ክለብ እንደሚመሰርቱ እንግዲህ ጆዜ ሞሪኖ እንግዲህ ይጠበቃል ማለት ነው። ቪኒሲየስ ጁኒየርን ወይም ደግሞ ቪኒ እንግዲህ ካቆዩለት እንግዲህ ይህ አሰልጣኝ እንግዲህ ምን አይነት ክለብ እየመሰረቱ ወይም ደግሞ ዋንጫውን እንግዲህ ያለማንሳት እንግዲህ በምንም አይነት ምክንያት አይኖራቸውም ማለት ነው። ዋንጫውን ያነሳሉ ብሎ ይጠበቃል ማለት ነው። ዲያመንዴን ደግሞ ያን ዲያመንዴ ደግሞ ከአርቢ ሊግ እንግዲህ ለማስፈረም እንግዲህ ወደ ሪያል ማድሪድ እንግዲህ እንደተቀላቀለ ዘገቦች እየወጡ ይገኛሉ ማለት ነው። ለዚህ ተጫዋች እንግዲህ 100 ሚሊዮን ነበር የወጣለት። እንግዲህ ተጫዋቹ ደግሞ በጣም ገና 19 ዓመቱ ነው። በጣም ድንቅ ተጫዋች ነው። ለሪያል ማድሪድ እንግዲህ ፊርማውን እንደሚያኖር ይጠበቃል ማለት ነው። ከተጫዋቾቹ ጋር እንግዲህ እንደተስማሙ ምናምን እየተዘገበ ነው የሚገኘው ማለት ነው። ይህ ተጫዋች እንግዲህ ወደ ሪያል ማድሪድ ሲቀላቀል እንግዲህ ከቪኒሲየስ ጁኒየር ጋር አጣምሮት እንግዲህ ወደ ኋላ ወይም ደግሞ ወደፊትም እያወጡት እንግዲህ በፈለጉት አይነት ይጠቀሙታል ብሎ ማለት ይቻላል ማለት ነው። ወደ ሁለተኛ ጉዳያችን ስናልፍ እንግዲህ የፒኤስጂው ተጫዋች እንግዲህ ባርኮላ በዚህ ጊዜ ውሉ ተጠናቋል ማለት ነው። በ2028 እንግዲህ ባለፈው ተጠናቋል ውሉ ማለት ነው። ከተጠናቀቀ በኋላ እንግዲህ ወደ በዛ ፒኤስጂ እንግዲህ ውል ለማደስ ወይም ደግሞ አዲስ ኮንትራት ለመፈራረም ፈቃደኛ አለመሆኑ እንግዲህ አዲስ ክለቦችን እንግዲህ ወይም ደግሞ ከነ ሊቨርፑል ጋር እንዲሁም ደግሞ ከአርሰናል ጋር የተያያዘ ስም ይገኛል። አርሰናል እንግዲህ በቪኒሲየስ ጁኒየር ካልተሳካለት ዋነኛው ተጫዋቹ እንግዲህ ኢላማ አድርጎ የሚይዘው እንግዲህ ባርኮላን ይሆናል ማለት ነው። ምክንያቱም የትሮሳርድ ከዚህ ክለብ እንደሄደ የምናስታውሰው ነው። ትሮሳርድ ከዚህ ክለብ ከሄደ በኋላ እንግዲህ ወደ ቱርክ ካቀና በኋላ እንግዲህ በዛ ቦታ እንግዲህ ከቀኝ መስመር የተነሳ የሚጫወትላቸው ሁነኛ ተጫዋች እንግዲህ ባርኮላን ነው ማለት ነው። ባርኮላ እንግዲህ ተቀይሮ እየወጣ ዓለም ዋንጫ ላይ እንግዲህ ከኤምባፔ ጋር ሲቀያየሩ የምናስታውሰው ነው። ይህ ተጫዋች እንግዲህ በጣም ለአርሰናል በትሮሳርድ ቦታ ሊተኩት የሚችሉ ተጫዋች ነው ማለት ነው። ነገር ግን ሊቨርፑል እንግዲህ ይህን ተጫዋች በቀላሉ እጅ የሚሰጠው አይመስሉም። ምክንያቱም ሞሐመድ ሳላህን እንግዲህ እነሱም ዋነኛ ተጫዋቻቸው በግራ መስመር የተነሳላቸው የሚጫወት ወይም ደግሞ በፈለጉት መስመር ላይ የሚጫወትላቸው ተጫዋች እንግዲህ እነሱም ስላጡት እንግዲህ ሁለቱም ክለቦች እንግዲህ ተጫዋቾቻቸውን አጥተዋል እና ዋና ሁለቱም እንግዲህ ስላጡት እንግዲህ ይህን ተጫዋች እንግዲህ የሚወሰነው እንግዲህ የተጫዋቾች ፍላጎት የባርኮላ እንግዲህ ወዴት ክለብ ተጫዋቹ እንደሚወስን ነው የሚጠበቀው ማለት ነው። ምክንያቱም ሁለቱም ክለቦች እንግዲህ ተጫዋቾቻቸውን ስላጡ እንግዲህ ይህንን ተጫዋች እንግዲህ ዋነኛው አላማቸው አድርገውት እንግዲህ ለመግዛት እንግዲህ እየተፎካከሩ ነው የሚገኙት ማለት ነው። ባርኮላ እንግዲህ በጣም ድንቅ አቋምን ወይም ደግሞ ፈጣን የሆነ ተጫዋች ማለት እንችላለን ማለት ነው። በፒኤስጂ ቤት እንዲሁም ደግሞ በዓለም ዋንጫው እንግዲህ ባሳየው አቋም እንግዲህ በጣም ምርጥ አቋም ነበር ያሳየው ማለት ነው። ከስፔን ጋር ባደረገው ጨዋታ እንዲሁም ደግሞ ከእንግላንድ ጋር ባደረገው ጨዋታ እንግዲህ ተመልክተናል ምን አይነት ተጫዋች እንደነበረ ነገር ግን በፒኤስጂ ሲጫወት እንግዲህ የተጫዋች ከቤንች የተነሳ ነው ወይም ደግሞ ከተቀያሪ ወንበር እየተነሳ ነው የሚጫወተው እና በዚህም እንግዲህ ደስተኛ አለመሆኑ ወይም ደግሞ ቅሬታ እያቀረበ ወይም ደግሞ በፒኤስጂ ቤት ከዚህ በኋላ እንግዲህ መቆየት አለመፈለጉ እንግዲህ ሌላ ክለቦች እንዲፈልግ ወይም ደግሞ ወደ ሊቨርፑል ወይም ደግሞ ወደ አርሰናል እንዲያመራ እንግዲህ ይገደዳል ማለት ነው። በሚቀጥሉት እንግዲህ ይህ ተጫዋች እንግዲህ ፍላጎቱ ታይቶ እንግዲህ ወደ ፈለገበት ክለብ እንደሚያመራ እንግዲህ ይጠበቃል ማለት ነው። ምክንያቱም ውሉ እንግዲህ ተጠናቋል ማለት ነው። አርሰናል እንግዲህ ትሮሳርድን ካጣ በኋላ ሁለቱም እንግዲህ ሊቨርፑልም አርሰናልም ሁለቱ ሳላህ እና ትሮሳርድ እንግዲህ ወደ ቱርክ ክለቦች ካመሩ በኋላ እንግዲህ ሳላህ በዚህ እንግዲህ ወደ በአመት እንግዲህ 15 ሚሊዮን ዩሮ እንግዲህ የሚያስገኝለትን ኮንትራት ይፈራረማል ተብሎ ይጠበቃል ማለት ነው። ምክንያቱም እንግዲህ ከቱርክ እየወጡ የሚገኙ ዘገቦች እንግዲህ እንደዛም ያመላክታሉ ማለት ነው። ስምምነቶቹ በቅርቡ እንደሚጠናቀቁም እንግዲህ ዘገባዎች እያመላከቱ ይገኛሉ ማለት ነው።
መሐመድ ሳላህ እንግዲህ 15 ሚሊዮን ዩሮ እንግዲህ የሚያስገኝለትን በአመት ከተፈራረመ ማለት ነው በዛው ወደዛ ክለብ እንደሚሄድ ይጠበቃል ማለት ነው። ሁለቱም እንግዲህ ከተጫዋቾች የሁለቱም ክለቦች እንግዲህ ተጫዋቾቻቸውን ስላጡ እንግዲህ ይህንን ተጫዋች እንግዲህ ሁነኛ አርግተው ስለሚመለከቱ እንግዲህ ይህን ተጫዋች ያስፈርሙታል የሚለው ይጠበቃል ማለት ነው። አርሰናል እንግዲህ ይህን ተጫዋች በቪኒሲየስ ጁኒየር ካልተሳካለት ይህን ተጫዋች እንግዲህ ዋነኛው ዓላማ አድርጎ ያስፈርማል ተብሎ ይጠበቃል ማለት ነው። ምክንያቱም እንግዲህ ቪኒሲየስ ጁኒየር እንግዲህ ገና ውሉን ለማደስ ወይም ደግሞ ምንም አይነት ኢንተርቪው ባለማድረጉ እንግዲህ ባርኮላን እንግዲህ እንደ ዓላማ አድርጎ እንግዲህ ያስፈርሙታል ወይ የሚለው ይጠበቃል ማለት ነው። ሊቨርፑልም እንግዲህ በዚሁ እንግዲህ ሊቨርፑል በዚህ ዘንድሮ እንግዲህ የተለያየ ተጫዋቾችን እንግዲህ ክለቡን እንግዲህ ለማጠናከር በሊቨርፑል ላይ እንግዲህ ውሉን እንግዲህ ያደሰው ሶቦስላይ ነው። በቨርጂል ቫን ዳይክ እንግዲህ በዚህ ወይም ደግሞ ወደ ጣሊያን ወደ ሴዳ እንግዲህ ያመራል ተብሎ ይጠበቃል። ምክንያቱም እንግዲህ ወደ ኤሲ ሚላን ያቀናል ተብሎ ይጠበቃል ማለት ነው። ከሱም ባለፈ እንግዲህ ዶሚኒክ ሶቦስላይ እንግዲህ የክለቡን እንግዲህ አምበል ይሆናል ተብሎ ይጠበቃል ማለት ነው። ያን ከሆነ በኋላ ደግሞ እንግዲህ የክለቡን እንግዲህ በደንብ የሚይዝ ተጫዋች በመሆኑ እንግዲህ ውሉን እንግዲህ አራዝሟል ማለት ነው። ተጫዋቹ እንግዲህ በጣም ምርጥ ተጫዋች እንደሆነ ይጠበቃል ማለት ነው። ተጫዋቹ እንግዲህ በአዲሱ አሰልጣኝ እንግዲህ ክለቡን እንግዲህ ወደ አዲስ መነሳት ወይም ደግሞ ወደ ፕሪሚየር ሊግ ወደ እንደ አምና እንግዲህ ወደ አሪፍ አቋማቸው እንግዲህ ይመልሳቸዋል ወይም ደግሞ ከአሰልጣኙ ጋር ምን አይነት ቁርኝት ይኖራቸዋል የሚለው እንግዲህ ከአሁኑ እንዲጠበቅ እያደረገ ነገር ነው ሆኗል ማለት ነው። በሚቀጥሉት ጊዜያት እንግዲህ ባርኮላን ያስፈርማል ወይም ደግሞ ከተለያዩ ዝውውሮች ጋር ነው የምንገናኝ ነው የሚሆነው ማለት ነው። በስተመጨረሻውም ስለተከታተላችሁን ከልብ እያመሰገንን እንግዲህ እኛ በዚሁ ነው የምንሰናበታችሁ የሚሆነው ማለት ነው። በየጊዜው እንደውም በየሰዓቱ በየቀኑ እንግዲህ በየዕለቱ አዳዲስ መረጃዎችን ከኳስ ጋር የተያያዘ መረጃዎችን የምታገኙበት ቻናል ነው። ማሜ ስፖርት ነው። ቻናላችንን ሰብስክራይብ እንድታደርጉ እንጋብዛችኋለን። ይመቻችሁ።